ሰላም እንዴት ናችሁ? ዛሬ አንድ ጥያቄ የኔ ጓደኛ ጠይቀኝ ነው እና ጥያቄ ለሁሉም ሰው በመልሰው በሚል ነው እና ትንሽ ጉንፋን ደግሞ ድምፄ ኖርማል አይደለም። ትንሽ ዘጋግቶኛል እና ይቅርታ ጠይቃለሁ ማለት ነው። ምን መሰላችሁ ጥያቄው? አንድ ጓደኛዬ ምን አለኝ መሰላችሁ? ማብራት ኖርማሊ የቤት የሬሲደንስ ኤሪያ ላይ የመኖሪያ ሰፈር ላይ ማብራት ያው እንደሚታወቀው በኢትዮጵያ ኤሌክትሪክ አገልግሎት ሲንግል ፌዝ ቆጣሪ በየቤቱ የሚደርሰው 220 ቮልቴጅ ነው። 220 ቮልቴጅ ስሪ ፌዝ ከሆነ ደግሞ 380 ቮልት ነው እንደ ሀገራችን ማለት ነው እኛ የምንጠቀመው። እና ልጁ ያጋጠመው ምንድነው? ሲንግል ፌዝ ቆጣሪ ላይ ያው ማክሲማም 220 ቮልቴጅ ያው እስከ 2 እስከ 30 እንደ ድሮፕ ካለ ምናምን ሜቢ ሊቀንስ ይችላል። እንትንም ካለ እስከ 230 ድረስ ሜቢ በዚህ ባለው ሬንጅ ውስጥ መሆን አለበት። እና ልጁ ምን አለኝ 384 ቮልት አነበበለት ማለት ነው። ከዛ ይሄ የሆነው ሌሊት ላይ ነው። ከዛ ደግሞ 230 ቮልት ጠዋት አካባቢ ላይ ቆጣሪው ያነባል ቮልቴጁ ማለት ነው። እና እነዚህ ቮልቴጆች ልዩነታቸው እና 384 ቮልቴጅ በሆነ ሰዓት ላይ እንዳለ እቃ እንዳቃጠለበት ነገረኝ። 130 ቮልት ላይ ደግሞ እቃ አያስነሳም። እና የዚህ ችግሮች ምንድነው? እንደዚህ የሚሆኑት መቼ ነው የሚለውን ነገር ትንሽ ማብራራት ፈልጌ ነው እና ለእናንተም ይሆናቸዋል ብዬ አስባለሁ። ሀሳቡ ኮንሴፕቱ ከገባችሁ እንዴት አድርጋችሁ መከላከልም እንዳለባችሁ በዛው መንገድ ይነግራችኋለሁ ማለት ነው። እና የመጀመሪያው ምንድነው? አሁን ምሳሌ ዋት ሃፕን ዌን ዘ ኒውትራል ዋየር ኦን ዘ ስሪ ፌዝ ሲስተም ብሬክ። ኒውትራል ዋየር በስሪ ፌዝ ሲስተማችን ላይ አጠቃላይ ከትራንስፎርመር ቢቆረጥ ምን ሊፈጠር ይችላል ነው ዋናው ይሄ ነው። ኒውትራል ዋየር ከተቆረጠ ሊፈጠር የሚችለውን ነገር በእያንዳንዱ ነገር ሰው ማወቅ አለበት። አሁን ኒውትራል ዋየር ቢቆረጥ መጀመሪያ ላይ ሳይቆረጥ ኖርማሊ ኮንዲሽን ስሪ ፌዝ ሲስተማችን አርኤስቲ አለው፣ አር ፌዝ አለ፣ ኤስ አለ፣ ቲ አለ፣ ኒውትራል አለ፣ ኤን አለን ማለት ነው። አርኤስ አር እና ከኤስ 380 አር ከቲ 380 ኤስቲ 380 እነዚህ አጠቃላይ ፌስ ቱ ፌዝ ቮልቴጃችን 380 ቮልቴጅ ነው። ነገር ግን አር ከኒውትራል ኤስ ከኒውትራል ቲ ከኒውትራል ጋር ስንት ነው ቮልቴጃችን? 220 ቮልቴጅ ነው። ይሄ ምንድነው? ኖርማል ኮንዲሽን ላይ አሁን ላይ ምንም ነገር ሳይፈጠር ልናገኝ የምንችለው አውትፑት ነው። እዚህ ላይ ሌት ብለን እንነሳ። አሁን 3 ቤቶች አሉ እንበልና ከአር ፌዝ ያገኛሉ። አንድ ሃውስ የመጀመሪያው አንድ ቤት ቁጥር አንድ ቤት ከአር ፌዝ ቢያገኝ፣ ቁጥር 2 ደግሞ ከኤስ ፌዝ ቢያገኝ፣ ቁጥር 3 ደግሞ ከቲ ፌዝ ቢያገኝ ግን የነዚህን አርኤስቲ ያው እንደሚታወቀው በትራንስፎርመር ላይ ስታር ኮኔክሽን ሆነው ከስታር ላይ ነው ኒውትራል ታፕ ተደርጎ የሚመጣልን ማለት ነው። እና ይሄ ኒውትራል ተቆረጠ ማለት ምንድነው? ሪተርን ኒውትራል ማለት በነገራችን ላይ ሪተርን ፓዝ ነው። ሎድ ላይ የሆነ ስራ ሰርቶ የሚመለስ ካረንት ነው፣ ወደ ሎድ የሚመለስ ነው፣ ሪተርን ፓስ ነው። እና ያ ተቆረጠ ማለት ምን ሊፈጠር ይችላል? ፍሎቲንግ ይፈጠራል። በዛን ጊዜ ምንድነው የሚሆነው? ፍሎት ያደርጋል ካረንታችን ማለት ነው። እና እዚህ ላይ ምን ይሆናል? ኒውትራል ከቆረጠ ማለት ኖርማሊ አብኖርማል ኮንዲሽን ነው። በቃ ኒውትራል ተቆረጠ ማለት የሚፈጠረው ነገር አንድ ቤት ሀይ የሆነ ቮልቴጅ ይኖራል፣ አንድ ቤት ደግሞ ዝቅተኛ ቮልቴጅ ይኖራል። ሀይ ቮልቴጅ ያለበት ላይ እቃዎች በሙሉ ይፈነዳሉ፣ ይቃጠላሉ። ሎው በጣም የሆነበት ላይ ደግሞ እቃ ምንም አያስነሳም፣ ሽት ሊሆን ይሆናል ጠቅላላ ማለት ነው። እና ይሄ እንዴት ሆነ? አሁን ላይ ማሰብ ያለብን ምንድነው? ሁሉን መነሻችን ሆም ስሎው ነው። ሆም ስሎው ስለ ቮልቴጅ ስለ ከረንት ስናወራ ሆም ስሎውን መቼም የሚረሳ እንትን አይደለም። በሱ ፕሪንሲፕል ነው ሁሉ ነገር የሚሰራው እና ሆም ስሎውን ማስታወስ ይኖርብናል ማለት ነው። ሆም ስሎው ምንድነው? ቮልቴጅ ከውስጡ ከረንት ታይምስ ሬዚስታንስ ነው። ወይም ከረንት ማለት ቮልቴጅ ኦቨር ሬዚስታንስ ነው። እነዚህ ይሄ ሆም ስሎው የሆም ስሎው ህግ ነው። እና ኒውትራላችን ሲቆረጥ አጠቃላይ ሲስተሙ ምን ይሆናል መሰላችሁ? ወደ ስሬስ ሰርኪዩት ይቀየራል። ስሬስ ሰርኪዩት እንደሚታወቀው ስሬስ ሰርኪዩት ላይ ስሬስ ሰርኪዩት ምንድነው የሚሆነው ማለት ነው?
ሬዚስታንሱ አጠቃላይ ይደመራል። ያ ማለት አሁን ምሳሌ እዚህ ላይ አንድ ያልነገርኳችሁ ነገር አለ። አሁን ምሳሌ አር ፌዝ፣ ኤስ ፌዝ፣ ቲ ፌዝ ላይ አጠቃላይ ኤሲ ሲስተም ላይ ኦፖዚሽን አለ። አሁን ምሳሌ ኦፖዚሽን ማለት ተቃርኖ ማለት ነው። ከረንት ፍሎ ሲያደርግ የሚቃረን ነው እና በኤሲ ሲስተም ውስጥ ኢምፔዳንስ የሚባል ነገር አለ። ኢምፔዳንስ እና አሁን ስለ ኢምፔዳንስ ልነግራችሁ አይደለም፣ ግን ኢምፔዳንስ አለ። ኢምፔዳንስ ማለት ቶታል ኦፖዚሽን ነው ፎር ኦልተርናቲቭ ከረንት። አሁን ምሳሌ የኦልተርናቲቭ ከረንት የኤሲ ቶታል ኦፖዚሽን ነው። ያ ማለት አለ ኢምፔዳንስ ማለት ምንድን ነው? ዜድ ይወከላል። ዜድ ማለት ምንድን ነው? ሬዚስታንስ ሲደመር ሪያክታንስ ጄ ኤክስ ይባላል። ማለት ኢማጂነሪ ነው። ወደ ሂሳቡ ባንገባ ጥሩ ነው፣ ለእናንተ ግልጽ እንዲሆንላችሁ። እኛ አሁን ይሄኛውን አጠቃላይ ኢምፔዳንሱን ተሆነ ዝም ብለን ሬዚስታንስ ብለን እንውሰደው እና በኤሲ ሰርኪዩት ሲስተም ውስጥ ሬዚስታንስ አለ። አሁን ምሳሌ ምንድን ነው? አሁን ምሳሌ ይሄ አር ፌዝ ላይ በጣም ብዙ እቃዎች ምሳሌ አሁን አር ፌዝ ምንለው ብዙ ቤቶችን ሊይዝ ይችላል። አሁን እኛ ግን ሌት አንድ ቤት ነው ብለን ያሰብነው ሌት ብለን አንድ ቤት ነው ልክ አንዷን ቤት ነው ያሰብነው እና እዛ ቤት ውስጥ ምንድነው ከፍተኛ የሆነ እቃዎች ተሰክተዋል እንበል። ያ ማለት ምንድነው ሀይ የሆኑ ትልልቅ እቃዎች ተሰክተው ከሆኑ ከረንት ፍሎ ያደርጋል እና ሬዚስታንስ በዛን ሰዓት ላይ ሎ ሬዚስታንስ ነው ያለው። ሬዚስታንሳችን ሎ ይሆናል። ሬዚስታንሳችን ሎ ሆነ ማለት እዚህም ላይ ምንድን ነው ተቃርኗችን ወይም ሬዚስታንስ የምንለው በእንግሊዝኛው ለስ ነው። 10 ሆም ብለን ወሰድ ነው። ያው የራሱ እንዴት 10 እንደሚሆን እንዴት የራሱ ብዙ ሳይንስ አለው። እንዴት ሜጀር እንደሚደረግም የራሱ እንትን አለው እና እሱን በቀላሉ ለማስረዳት ስለፈለኩ ነው። ራኒንግ ኤስ ፌዝ ላይ ራኒንግ የሚያደርገው ሚዲየም የሆነ አፕሊያንስ ነው ብንል፣ እዚህ ራኒንግ የሚያደርገው ደግሞ ሄቪ የሆነ አፕሊያንስ ነው ብንል፣ ሚዲየም ማለት ከዚህኛው አንጻር ስናየው ማለት ነው። እዚህኛው ትልልቅ እቃዎች ተሰክተዋል፣ እዚህ ደግሞ ትንሽ የተወሰነ ታዛ ቀነስ የሚያደርግ እቃዎች ተሰክተዋል። ሚዲየም ላይ ሬዚስታንሱ 40 ደርሷል። ምክንያቱም እዚህ ላይ እንዲነግር እንድታስታውሱልኝ የሚፈልገው የሆነ ትልልቅ ማሽነሪዎች ወይም የሆነ ነገር ተሰካ ማለት አጠቃላይ ሬዚስታንሱ ይሆናል ይቀንሳል። የሰካነው ማሽነሪዎች ወይም እቃዎች ብዛት ትንሽ ነው ማለት ደግሞ አልተሰካም ለማለት ሬዚስታንሱ ይጨምራል እና ያን ኮንሴፕት እንድትይዙልኝ ነው የምፈልገው። አሁን እዚህ ላይ ምንድን ነው ኤስ ፌዝ ላይ ምንድን ነው ሚዲየም ነው ብለናል ከላይኛው አንጻር። ቲ ፌዝ ላይ ደግሞ ራን የሚያደርገው በቃ ሲንግል ላይት ነው በለም ነው በቃ ላይት ነው በቃ ኖርማሊ ላይት ብቻ ነው። ትንሽ ነው፣ ሄቪ አይደለም፣ ትንሽ ነው። 150 ሆም አለ። ያ ማለት ምንድነው እዚህ ላይ የምንይዘው አር ኤስ ቲ ላይ አር ላይ 10 ሆም አለን፣ ኤስ ላይ 40 ሆም አለን፣ ቲ ላይ 150 ሆም አለን ማለት ነው። አጠቃላይ አር ቶታል በስሬስ ጊዜ ደግሞ አጠቃላይ ከእንቱ ኒውትራል ሲቆረጥ ሲስተሙ ምን ብያቸዋለሁ ስሬስ ይሆናል። ምክንያቱም ኒውትራል ተመልሶ የሚሄድበት ሲያጣፍሎ ሲያደርግ በምሳሌ አር ላይ ያለው ከረንት በኒውትራል ጫፍ ላይ አድርጎ በተቆረጠው ጫፍ ላይ አድርጎ ወደ ኤስ ላይ ይሄዳል። እንደዚህ ያደረገ ሰርኪዩት ስለሚያደርግ ያማስ ኮኔክሽናቸው ወደ ስሬስ ሰርኪዩት ይቀይረዋል ማለት ነው። ስሬስ ሰርኪዩት ስለሚቀይረው እዚህ ሬዚስታንሳችን ምንድነው የምናደርገው መደመር ነው የምናደርገው። ከዛ 10 ሲደመር 40 ሲደመር 150 አጠቃላይ 200 ኦሆም ይመጣልናል ማለት ነው። እሺ ይሄን ያዛችሁ 200 ኦሆም መጣ ማለት ነው እና ቶታል ሬዚስታንሳችን ስንት ሆነ? 200 ኦሆም ይመጣልናል ማለት ነው። 200 ኦሆም። ከዛ ምንድነው ከረንት እንፈልጋለን። በሆምስ ሎው መሰረት ከረንት ስንፈልግ ከረንታችን 380 ቮልት ሲካፈል ለ200 ኦህም። ለምን 380 ነው? ኒውትራል ስለተቆረጠ እዚህ ላይ ያለው ቮልቴጅ ላይን ቱ ላይን ነው ኖርማሊ ተቀይሯል። ምክንያቱም ከኒውትራል አንጻር ነው 220 ቮልቴጅ ላይን ቱ ኒውትራል ነው 220 የምንለው። አሁን ኒውትራል ስለተቆረጠ ቮልቴጃችን ላይን ቱ ላይን ነው ያለን 380 ነው የምናደርገው ማለት ነው። እዚህ ላይ ግር እንዳይላችሁ ለምን 220 አልተጠቀምክም የሚል ጥያቄ እንዳይፈጠርባችሁ ማለት ነው። 380 ሲካፈል ለ200 19 አምፒር ምን ከረንታችን ማለት ነው። ይሄ ግን ስሬስ ስለሆነ ኮመን ነው ለሁሉም ማለት ነው። ኮመን ነው እዚህ ላይ። አሁን ዋናው ጥያቄ እዚህ ላይ ነው። አሁን ቮልቴጅ ለመጀመሪያው ሃውስ አንድ ላይ ቮልቴጅ ቪዋን እንፈልጋለን። ያ
ያ ማለት ምንድን ነው? ቮልቴጅ ማለት ከረንት ታይምስ ሬዚስታንስ ነው። ቪ እኩል ነው ከረንታችን ስንት ነው? 1.9 ሲባዛ በ10 ስኳር ውስጥ 19 ቮልት። አሁን እዚህ ላይ እሺ አሁን እዚህ ላይ ልብ እንድትሉልኝ የምፈልገው ነገር አለና ቮልቴጁ እያንዳንዱን ፈለግ ነው። ለሃውስ ዋን ለሃውስ ቱ ለሃውስ ስሪ እያን ለሁሉም ቮልቴጅ እንፈልግ ነው ማለት ነው። እና ቮልቴጅ እንፈልግ ነው። ቮልቴጅ እንፈልግ የሃውስ ዋን ላይ ምንድነው 19 ቮልት መጣልን። ሃውስ ቱ ላይ ደግሞ ሬዚስታንሳችን ሚዲየም ነው 40 ነበረ ስናባዛው 79 ቮልት መጣለን። ሃውስ ስሪ ላይ ደግሞ ስንት መጣልን? 285 ቮልት መጣልን። 150 ስለሆነ ማለት አንደኛ የተሰካው ሎድ ትንሽ ስለሆነ አሁን ይሄ ምንድን ነው ማሰብ ያለባችሁ አርኤስሲቲው በተሰራጨበት አንድ ሰፈር ቢሆን ሲሆን አር ላይ ያሉ በአጠቃላይ በኤስ ላይ ያሉ እቃዎች 285 ቮልት ደረሰው ማለት ሙሉ እዛ ቤት ያለ እቃ በሙሉ ይቃጠላል፣ ይፈነዳሉ። ምክንያቱም ሃይ ቮልቴጅ ያለው ጧጧ እያሉ የሚፈነዱት አምፖሎቻችንም እንደዛ ነው ይፈነዳሉ። ሌላ እቃ ካለ እንደ ኤሌክትሮኒክስ እቃዎች ያሉ ነገር ካሉ ይፈነዳሉ በሙሉ ማለት አይችሉም፣ ሴንሲቲቭ ስለሆኑ ማለት ነው። በእንደዚህ ነገር ሴንሲቲቭ ናቸው፣ ይቃጠላሉ። እንደዚህ ምሳሌ በአር ላይ ያሉት እንደገና ይሄ ሃውስ ዋን ላይ ያሉት 19 ቮልት የሚደርሳቸው በሙሉ አይነሳም። በቃ ቤት ማብራት ይጠፋል፣ አምፖሎቹም አይነሱ ምንም አይሉም። እዚኛው 76 ላይ ያለው የመንቀጥቀጥ ነገር ይፈጠራል። ላይትም ሆነ ይሄ ወተር ፓምፕ ምሳሌ ፍሪጅ ካለ ቫይብሬት የማድረግ ሁም የሆነ ድምፅ ማሰማት ምናምን እንደዚህ አይነት ነገሮች ይፈጠራሉ። አያስነሳም፣ ይህም አደገኛ ነው። ይሄኛው ቀጥታ ያቃጥላል ማለት ነው። እና ይህን ነገር አጠቃላይ በምንድን ነው መከላከል ያለብን ብለን ስናስብ ቮልቴጅ ፕሮቴክተር መግጠም አለብን። አንደር እና ኦቨር ሲሆን ቮልቴጅ ፕሮቴክተር በማንኛውም ቤት ቮልቴጅ ፕሮቴክተር ብንጠቀም አንደር ሲሆን ኦቨር ቮልቴጅ ሲሆን ፕሮቴክት የሚያደርግ ፕሮቴክተር ብንገጥም ሰርኬ ብሬከር አለ በገበያ ላይ የሚገጥም አለ ቮልቴጅ ፕሮቴክተር። እነሱን ገጥመን እንደዚህ አይነት አደጋ ሲፈጠር ስለሚዘጋልን እንደዚህ አይነት ነገር ብንጠቀም አሪፍ ነው። እቃችን ከሚቃጠል የብዙ ሺህ ብር እቃ የሚቃጠልብን ማለት ነው። እና ሳይንሱ ይህን ይመስላል። እንደምን አንድ ቤት እቃ ተቃጥሎ አንድ ቤት ደግሞ እንደዚህ የሚለው ነገር በነገራችን ላይ 285 እንደ ሳምፕል ወስጄ ነው። አሁን ልጁ ጓደኛ የነገረኝ ግን ስንት ነው ያልኳችሁ 384 ቮልት ነው ማለት ነው። እና አንድ ጊዜ ደግሞ 330 ቮልት እንደዚህ ይቀያየራል። እና አስቡት 384 ቮልት መጣ ማለት ምን ያህል እቃ እንደሚያቃጥል ማለት ነው። ያ ማለት በቃ ቀጥታ 380 ቮልት እንደማለት ነው። እና ሲንግል ፌዝ የሆነ ነገር 380 ሰጣችሁት ማለት ቀጥታ ነው የሚቃጠለው። ይሄን ይመስላል። አመሰግናለሁ። ሌላ ጥያቄ ካላችሁ ኮሜንት ላይ አሳውቁኝ። በምችለው መልኩ ለማብራራት እሞክራለሁ ማለት ነው። አመሰግናለሁ።